ሰዓትን የሚበልጥ ካለ በፈለግ ዛሬ የዛሬ 10 ዓመት ሻለን እኔን የሚበልጥ መድኃኒዓለምን ተዋረድን የለንም። ስቲል እንግዲህ ካልተሸለምኩ ይደብለናል። ስለ ሀገር ደግሞ እንግዲህ እግዚአብሔር ያሳያችሁ። በቃ እንገምግመው። ዝም ብሎ ነው የሚንዘባዘበው። ሰላም ሰላም፣ እንዴት ናችሁ? አማን ነው ሁሉ ሰላም። እንኳን አደረሳችሁ። 2018 ገብቷል። ዛሬ መስከረም 20 ነው። በሰሜንም በደቡብም በምስራቅም በምዕራብም በምስራቅም ሁላችሁም እንኳን አደረሳችሁ። መልካም አዲስ ዓመት እላለሁ። ያሰባችሁት የሚሳካበት ሀገራችን ሰላም የምትሆንበት ሁሉ ፒስ ሁሉ እንትን የሚል የባለፈው ዓመት ችግራችን የማይከተልን ዓመት ይሁንልን። ይመቻችሁ። በቪዲዮ መጥቻለሁ ድጋሚ። ስለ ሙዚቃ ነው ዛሬ የምንኖረው። ስለ ሙዚቃ ስል ሰሞኑን የተቆጣጠሩ ሰውዬው አለ ልዑል ኃይሉ በጣም የረበሸን አለው። በግድ ካልሰማችሁኝ ነው የሚለው እንትኑ ጨዋታ በግድ ካልሰማችሁኝ ነው፣ በቃ ካልሰማችሁኝ ሞቼ ይገኛሉ አይነት ነው። እና እኔ እንትን ሰምቼው ነበረ በፊት ያወጣው እንትኑን 2012 ልክ በዚህ ሰዓት ነው እና አሁን 6 ዓመት ሆኖ ማለት ነው። በቃ ኦልሞስት 6 ዓመት ሆኖ እና በ6 ዓመት ውስጥ የራሱ እንትን ላይ ጭኖታልና ጽፌዋለሁ እንደው እንዳይጠፋብኝ ቁጥሮች 2012 13 ዘፈን አለው። ቶታል ቪው 396387 ቪው አለው ማለት ነው። በራሱ ዩቲዩብ ቻናል የተጫነው ይሄ ቁጥር ያለው ማለት በ6 ዓመት ውስጥ ማለት በጣም የወረደ ነው ማለት ነው። እንግዲህ ወይ ፕሮሞሽን ስራ አልሰራበትም ምናምን እሱ ሌላ ነገር ነው። ግን የእሱ ፐርሰናሊቲ ላይ ትንሽ እንበል። አንደኛ ነገር እንዳለ ሙሉ አልበሙ 13ቱም ዘፈን ግጥምም ዜማም የኤልያስ መልካ ነው። 2/3ኛው ነገር ፕሮዲስ ያደረገለትም እሱ ነው። ይሄ ማለት ምን ማለት ከድምፅ ውጭ ምንም ነገር አስተዋጽኦ አላደረገም ማለት ነው። እና ኤልያስ መልካ አልሞተም ቢል ራሱ ትርዳይላችሁ እንዳይገርማችሁ። የሆነ ምንድን ነበረኝ ኦዲዮ አሰማችኋለሁ ሰብስቤ ያመጣሁት እና ኤልያስ መልካ አልሞተም ብሎ ይካተታል ማለት ነው። ይሄ በቃ ሌላ ዓለም ውስጥ ያለ ሰው ነው። የሆነ አንዳንድ ነገሮች መጠራጠሩን እንችላለን። ለምሳሌ ይሄ በራስ ተፈሪያን ምናምን እያሉ የሬጌ ዘፋኞች አሉ የኛ ሀገር ጃሉድ፣ ጆዲ ራጋ፣ ነብሱን ይማረው፣ እዩ ኃይሌ ሩት ምናምን ነገር እነሱ የራሳቸውን እንትን ይጠብቃሉ የፈለጉትን ቢያደርጉ ማለት ነው። ይሄ ግን ያስታውቃል። በቃ ሌላ ዓለም ውስጥ ነው ያለው፣ ሌላ ዓለም ውስጥ ማለት ነው። እና ብቻውን አይደለም ቀልቡ አይደለም ብቻ እንዴት እንደስሞሽኛ በቃ በጣም እየቀወጠው ነው፣ እያስቸገረ ነው። እና በዚህ 6 ዓመት ውስጥ ይኸውላችሁ በጣም ብዙ አልበም ወጥቷል። በጣም ማለት ነው። በቅርብ ጊዜም ለምሳሌ መሳይ ተፈራ፣ አብነት አጎናፍር፣ መሰሉ ፋንታውን፣ ማስተዋል እያዩ፣ የማሉል ሲሳይ፣ አጫሉ፣ ሄዋን ገብረወልድ፣ ካሌሉ አዲበኩሉ ከኃይሉ ራጋ በስተቀር ሁሉም ጃኖ ባንዶች ማለት ነው። ጌት ያንን ላይ ሄኖክ ጥጋቡ፣ ፍቅር አዲስ፣ አብዱ ኪያር፣ ሚካኤል በላይነህ ምናምን እንግዲህ በጣም ብዙ ነው። በጣም ማለት ተሰምቷል። በቁጥር ደረጃ ዩቲዩባቸውን ገብታችሁ ብታዩ ከዚህ በላይ በቅርብ ያወጡት እንኳን ማለት ሄኖክ ጥጋቡ እንኳን ይበልጧል በቪው ማለት ነው። ቶታል እሱ 6 ዓመት እንትን ያላሉ። እሺ ዮሐና በ6 ዓመት 3 አልበም፣ ብስራት ሱራፌል በ7 ዓመት 3 አልበም፣ ልጅ ሚካኤል በ9 ዓመት 3 አልበም እና አስቻለው ፈጠነ፣ ሳሚዳን ምናምን እንዲህ ሄዲዮ በጣም ዘፍኗል። የእሱ ለምን አልተሰማም? ለምን የሚመስለኝ ማለት ነው የኤልያስ መልካ ሀሳብ ነው። እሱ እንደ እንትን ነው በቃ እንደ እንትን የተጠቀመበት ሰው አላል እና አሁን በቃ በየሚዲያው እየሄደ የጠራው ቦታው ላይ የተጠራበት ቦታ እየሄደ ያዙኝ ልቀቁኝ ነው የሚለው ካላዳመጣችሁ ማለት ነው። እና እንትኑም እኔ እንጃ ልክ አይመስለኝም። በቃ የአእምሮም ጉዳይም ልክ አይመስለኝም። እስቲ የሚለውን እስቲ እንስማው እና ትንሽ እንገምግመው። ዝም ብሎ ነው የሚንዘባዘበው።
እባክህ ያንተ አልበም የኔን በልጦት 50 ዓመት አትበልጡም። ኢትዮጵያ የኔ ዘፈን እሳቱ ሰዓት ምን እንደማወራ አይታወቅም። እኔ የሰራው ዘፈን የኢትዮጵያ የሙዚቃ ንጉስ ኤልያስ መልካ የሰራው አልበም እሳቱ ሰዓትን የሚበልጥ ካለ በፈለግ የዛሬ 10 ዓመት ሻለን እኔን የሚበልጥ ከሁሉም አለሞች ነው እየሆነ ነው። ይኸውልህ ነገርኩህ እኮ አሁን ከፈለግ አድርገህ አምጣ። በፈለግከው ሚዛን መስፈርት፣ በግጥም፣ በዜማ፣ በድምፅ፣ ባዘፋፈን፣ በእያንዳንዱ የሙዚቃ ኤሌመንት ኢቨን በግርማ ሞገስ ጭምር ማለት ነው አምጣ። ወንድ ኮንካ ከቴዲ አፍሮ ጋር ነው። ቴዲ አፍሮ አይነካም። እኔ እሱን አይቼ ነው ያደግኩት። ቴዲ አፍሮ ንጉስ ምን አስኬደ እሱ? ቴዲ እኮ የኔ አልበም ላይ ተሳታፊ ቴዲ አፍሮ ንጉስ ነው አይደለም? አልበም ይሸለማል አይደል? ይሄንን እግዚአብሔርን በኩራት ነው የምናገረው። የኤልያስ መልካ አድናቂዎች ወዳቸዋል። የአራድዬ ልጆች እኮ እሺ እንግዲህ እንደሰማነው በ50 ዓመት ውስጥ ይላል እና ከቴዲ አፍሮ ጋር መጋጨት አይፈልግም። ከቴዲ አፍሮ ጋር ከተጋጨ ከሙሉ ህዝቡ ጋር እንደሚጋጭ ያስባል። እዚህ ጋር ብልጠቱ አሪፍ ነው፣ ግን በ50 ዓመት ውስጥ ምናምን ይላል። ወደፊት 50 ዓመቱን ትሆና ወደኋላ 6 ዓመትም አልተሰማለም እና ካምደው ቤቢ ተረጋጋ። ለማንኛውም እስቲ ሁለተኛ ወዳቡ ሌላ በጣም እንትን ነው ቢል እስቲ እንስማ። ማለመቸው ሰይጣንና መጥፎ ሰው ካልሆንክ በቃ ሚሊዮን ትጠለዋል። ልክ ነው የምትመጣው። በቃ ሙድ አለኛ ገብርኤል እግዚአብሔር ይመስገን። አሁን አንድ ሜካፕ ነው ፈልገው ስልጣን ያለበት ነው የሚጠላኝ። ይሄ ተንኮለኛ ሰው ከፋ ይሄ ደግሞ ልክ ስለ ራሱ የሌለ የሚያወራው ነገር ራሱ ልክ አይደለም። በቃ ሰይጣን ነው የሚጠላኝ ምናምን። ሰው ስለ ራሳችን ማውራት ልክ አይመስለኝም። በቃ ሰዎች ስለኛ ቢያወሩ ነው የሚሻለው። በቃ አከሌ ጥሩ ሰው ምናምን የሚባለው ነገር ይሄ ሜንታሉ ችግር አለበት። ሌላም ስሙት ደግሞ ሰው በመድኃኔዓለም በምታምኑት አምላክ ወይ በሰይጣናችሁ ተውን። አንቺ ነሽ አካሌ እኮ ብያለሁ። እኔ መሸለም እኮ አለብኝ። ሰው ነው ሀገር ማለት ተራራና ጋራ አይደለም ብዬ ዘፍኜ እኮ ዝም የተባልኩ ልጅ ነኝ። የሰው ልጅ ነው ክብር። ጋራና ተራራ የትም አለ። ኧረ ማስመሰሉ ይብቃል እንዴ! ተዋረድን እኮ መድኃኔዓለምን ተዋረድን። የለንም ስቲል እንግዲህ ካልተሸለምኩ ይደብላል። ስለ ሀገር ደግሞ እንግዲህ እግዚአብሔር ያሳያችሁ። በቃ እነ ቴዲ ታደሰን እነ ጥላሁን የዘፈኑትን እነ ማሙድ ምናምን ተውት። በቃ እንግዲህ ስለ ሀገር ያልዘፈነው ማለት ነው። ጀለስ እንግዲህ በአንድ አልበም ከ6 ዓመት በፊት ለዘፈኑ ያዙ ልቀቁኝ እያለ ነው። ያስፈራል። ሙዚቃውን እንደዚህ ሲነካው እውነት ኤልያስ ባይዘው ያስፈራል። ሙዚቃውን እንደዚህ ሲነካው ያስፈራል። የሆነ ግርማ ሞገስ አለ። የሀመሯ ወጣት በቃ እንግዲህ ኤልያስ መልካ ነው። ኤልያስ መልካ እንግዲህ ምን እንዳደረገ ለታስቡት። ዜማ ግጥም ፕሮዲስም አድርጎለትን የለቀቀው እንግዲህ ከሱ ሌላ አምላክ የለም ማለት ነው። እንደውም የሆነ ኢንተርቪው ላይ እንትን ብሏል። ኤልያስ መልካ አልሞተም ብሎ ድርቅ ብሎ ተከራክሯል። እና የሜንታል እንትን ያስፈልገዋል። ቆይ አንዴ ታዲያ ባለቅኔ ካልሆንኩኝ ለምን እዘፍናለሁ? ባለቅኔ ኮንክ ምናምን ይላል። እንግዲህ ባለቅኔ ኮንክ እንግዲህ ዜማና ግጥም ወይ ብትለን ጥሩ ነበረ ማለት ነው። እና እንግዲህ ይሄን ሁላ ከተባባልን ከ6 ዓመት ነው። ከዛ በኋላ ምንም ሲንግልም የለም ምንም የለም ወፍ የለም ምንም አልዘፈንክም። እና ዘፈንና አሳምንን ምን ችግር አለው ደግሞ ለመስማት። እና እንትንም አትበል እኔ እንጃ እንደ የሚከፈል መስዋዕትነት አለ ብቻ ለማንኛውም ማለት ነው። ሰዎች ጋር ለመድረስ ኮንሰርትን ለመስራት ክለብን ለመስራት ምናምን ነገር ይሄ በቃ የኔ አልበም አንደኛ ነው ተብሎ ራስን ቁጭ ካደረግ ማን ያሰራሃል? በቃ ገብቶሃል። ጠጋ ብለህ እንደዚህ ነው። ብዙ ወዳጅ ደግሞ አለ በኤልያስ መልካ ያወቃቸው ማለት ነው። እና ራስን አብዴት አድርገው እንደዚህ ከስክስ ጫማ አድርገህ ከላይ የሆነ እንትን ደባደቡ ለብሰህ ምናምን ስካርፕ አድርገህ ምናምን በቃ ጥበብ ምናምን እስቲ ግጥም ዜማ ስራ ምናምን ከዛ አሳየን። እኛ እኮ እንሰማለን። አንተ ስቲፍ ልጅ ማን ነው ያሬድ ነቁ
ያ ካሻሙ ታናሙ የሚለው ምናምን እነሱ እንኳን እየሸቀሉ እኮ ነው። ምን ሆነ ነው በቃ ጊዜውን አመስልም እንዴ ክሊፕ ምናምን ነገር የሆነ አሪፍ ይሰራል እኮ በቃ አንተ እንደዚህ ስከርት እንደዚህ ጠምጠመ የሆነ ግድን ግርጃኪት ታርገ ከዛ ከስክስ ጫማ የወታደር ምናምን ያዙ ይልቀቁኝ እየዞር አሁን እኮ እንትን ማሟያ አሁን እኮ ታውቃለህ ሁሉም እንትን በቃ እንትን ይጠራ ይሏል ሉል ይጠራማ ከዛ ሙድ መያዝ ሆነሃል በቃ ኦልሞስት ሙድ መያዝ ሆነሃል እና ብራዘር ሌላ ነገር አሳይም በቃ ፈታ ብለህ ለቀቅ ብለህ እንደ ጊዜው ማለት ነው አፕዴት የሆነ ነገር እኛ ሙዚቃ እንሰማልና በነገራችን ላይ የዛሬ 6 ዓመት ነው የሰማው ለጓደኞቹ ላከፍቼላቸው ማን ነው ምናምን ሲሉ ሊያውቁ አልቻሉም አዲስ ስለነበርክና አረ ኤልያስ ነው የሰራው ምናምን ስላቸው ሰምተውት ነበር እስካሁን ያስታውሳል አሁንም የሆነ ቁርጥራጭ ቪዲዮዎች የላኩልኝ እነሱ ናቸው እኔ ያንተን ዘፈን ሲሰሙ እኔ ላስታውሰው ማለት ነው እና የሚሰሙ ሰዎች አሉ በግድ ስሙኝ ተብሎ ገተታም አይያዝም ማለት ነው ብራዘር እና ቅጥበት በቃ ጊዜውን ተጠቀመው ሶሻል ሚዲያ ተጠቀም ምናምን አሁን እኔ አንተን መምከር ራሱ የለብኝም እኮ ግን አሳዝነኝም ነው አናደኝም ነው ምናምን አቅሟለህ በቃ እና ኤልያስ መልካ ከሞተ በኋላ አገለሉኝ ትላለህ ከየት እንደተገለልክ ምናምን ራሱ ከባድ ነው ለማንኛውም እና ከዛ በኋላ ብዙ ልጆች ዘፍኗል እንኳን ወግዳይት ምናምን በቃ ጸዴ ሙዚቃ ምናምን በቃ ደስ የሚል ማለት ነው የማይሰለች በቃ አሰራም እንደ መስራት ነው በ6 ዓመት ውስጥ ዮሐና 6 አልበም ሰርቷል አይደል አንተ ደግሞ አሳየን በቃ የሆነ ቢያንስ ከዛ በኋላ አንድ ሲንግል አሰራም እንዴ ከዛ በኋላ አቅም አለኝ ተሌላ ባለቅኔ ነኝ ተሌላ እንዴ በቃ አሳየን እኛም እንሰማለን ማለት ነው በቃ ሁሉም ሶሻል ሚዲያ ምናምን እንደዚህ እሪ ብለህ አልቅሳል ሁሉም እንትን ይልሃል ለማለት እንግዲህ ይሄን አየኋላ ሁኬርስ አላውቅም ለማንኛውም ቢመች አባቴ እየመጣ ፈታ አድርገን አስቀን አሁን ከሙዚቀኛነት ይልቅ ወደ እንትኑ እየሄድክ ነው ወደ ኮሜዲያንነቱ እየሄድክ ነው እና በቃ እየተናክም ነው በነገራችን ወደ ቁም ነገሩ ስንመጣ እየተናክሽ ነው ምን ሰርቶ ነው ምናምን ተብሎም እየተሰማህ አይደለም በቃ ሰው ቢያደንቅልህ ነበር አሪፍ እንዴ ሉል አሪፍ ምናምን ሰራኩ ምናምን ተብሎ ይሰማል ገባህ አንተ መጮ ምናምንም አይጠበቅብም ነበር ሙዚቃው ነበር ማውራት ያለበት ኤኒዌይስ 2018 እንዲህ በለቅሶ ነው የጀመርከው እስቲ በዚህ አመት ደግሞ ቢያንስ አልበሙ ይቅርና አንድ ሲንግል ስራ መጥቼ እንደዚህ ሪቪው አረግልሃለሁ ማለት ነው ብራዘር መልካም አዲስ አመት እንል